መጽሐፍ ቅዱስ ፎሎ ማንን ማድረግ እንዳለብን በግልጽ ያስተምራል። በበራችን የሚያልፈው ሰው የሚናገረው ትንቢት ጠብ እንደማይል አውቃለሁ አለች ባባ። በበራችን የሚያልፈው ሰው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ አለች። የምትከተለው ሰው ሀቢቱን ነው ማየት ያለብን፣ ልማዱን ነው ማየት ያለብን። ይቺ ሴት በተመሳሳይ ምርት የማትሸወድ ሴት ነበረች። ወደ ጠጅ ቤት የሚሄድን ሰው አይደለም መከተል ያለብን። ወደ ሸለቆ የሚወርድን ሰው አይደለም መከተል ያለብን። ወደ ተራራ የሚወጣን ሰው፣ ወደ ከፍታ የሚወጣን ሰው፣ ራዕይ ያለው ሰው፣ እግሮቹ ወደፊት የሚሄዱ ሰው፣ እሱን ነው መከተል ያለብን። ሻሎም ቅዱሳን እንዴት አላችሁ? ሁሉ መልካም፣ ጌታ ይባረክ። ማንን ነው እየተከተልክ ያለው? መጽሐፍስ ማንን እንድትከተል ነው የሚያስተምርህ? ሁሉም ሰው ተከታይ አለው። ቤተሰቡ ይከተለዋል፣ ጓደኛው ይከተለዋል፣ ጓደኛውን ያስከትላል፣ እሱም ጓደኛውን ይከተላል፣ እሱም አባቱን ይከተላል፣ እሱም እናቱን ይከተላል። ሰው ይከተላልም ያስከትላልም። ስለዚህ መጽሐፍ ማንን ፎሎ እንድታደርግ ነው የሚያስተምርህ? መጽሐፍ ቅዱስ ፎሎ ማንን ማድረግ እንዳለብን በግልጽ ያስተምራል። ምክንያቱም የእምነታችን ጀማሪና ፈጻሚ የሆነው ክርስቶስን ነው። እሱን ነው የምንመለከተው። ከሱ ቀጥሎ ደግሞ የቀደሙ አባቶች የሱን ፈለግ ተከትለው የሄዱ የሱን ትምህርት የተቀበሉትን አባቶች ነው የምንከተለው። ክብር ለጌታ ለኢየሱስ ይሁን። በቀደመው ቪዲዮ ላይ በሰራውላችሁ ክፍል ላይ በሉቃስ ወንጌል ምዕራፍ 22 ቁጥር 39 ላይ ያለውን ቃል ነው የማነበው። እንደዚህ ነው የሚለው፣ ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ተከተሉት። ደቀ መዛሙርቱ ኢየሱስ ክርስቶስን የተከተሉት ወደ ደብረ ዘይት ሲወጣ ነው። የምትከተለው ሰው ሀቢቱን ነው ማየት ያለብን፣ ልማዱን ነው ማየት ያለብን። ወደ ጠጅ ቤት የሚሄድን ሰው አይደለም መከተል ያለብን። ወደ ሸለቆ የሚወርድን ሰው አይደለም መከተል ያለብን። ወደ ተራራ የሚወጣን ሰው፣ ወደ ከፍታ የሚወጣን ሰው፣ ራዕይ ያለው ሰው፣ እግሮቹ ወደፊት የሚሄዱ ሰው፣ እሱን ነው መከተል ያለብን። መጽሐፍ ቅዱስ ደቀ መዛሙርቱም ኢየሱስን ተከተሉት ይላል። መቼ ብላችሁ ስትሉ ወደ ደብረ ዘይት ተራራ እንደ ልማዱ ሲወጣ። ኢየሱስ ሀቢት ነበረው። ወደ ደብረ